ከትምህርት ቤት ውጭ ወይም ደግሞ ከቤተክርስቲያን ውጭ ባለው ያላስፈላጊ ያልሆነ ቦታ ላይ ልጆችን ዘንድ ባንወጣ፣ እኛም የትም ቦታ እንደፈለግን ባንወጣ ባንገባ አለ አይደለ? ያልተያዙ ሰዎች በተለይ ኤልኤ ካሊፎርኒያ የምትኖሩ ሰዎች ጥንቃቄ እንድታደርጉ ፈልጌ ነው። ይዤ ወጥቼ ደግሞ ትንሽ እንደቆየ በቃ አሁንም ተመልሰን በቃ ትንሽ ቆየና መልሼ ደግሞ ልግባ ላይ ገባን። ስንገባ ግን አሁንም ነሰረው ማለት ነው። እዛ ደግሞ ይህን ነበር ተራው። እዛ በእኔ ተራ በቃ ያዘኝ በቃ እልም ምን አደረገኝና ሰላም ውድ የዋርካ ሚዲያ ተከታታዮች በያላችሁበት እግዚአብሔር ሰላምታ ከእናንተ ጋር ይሁን። እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተልሔም እባላለሁ። እኔ የምኖረው ሰሜን አሜሪካ ካሊፎርኒያ ሎስ አንጀለስ ነው። ዛሬ ይዤላችሁ የመጣሁት የጥንቃቄ መልእክት ነው። እሱ ምንድነው? እንደሚታወቀው ከዛሬ 3 ሳምንት በፊት ኃይለኛ እሳት ቃጠሎ ነበረ በእኛ በሎስ አንጀለስ ካሊፎርኒያ ማለት ነው። ስለዚህ በዛ ምክንያት ተከትሎ የመጣ ነገር ስላለ እሱን ለማስተላለፍ ነው፣ ለሱ ጥንቃቄ እንድታደርጉ ለማለት ነው። ቤተሰብ እንደሚታወቀው ዓለም እንደዘገበው በጣም ኃይለኛ እሳት ተነስቶ ነበር ከሎስ አንጀለስ። እንዳየት በጣም ከባድ ነበረ። እግዚአብሔር አምላክ የድንግል ማርያም ልጅ ክብር ምስጋና ይግባውና እኛንም ከክፉ ነገር ሰውሮ ያዋለን በህይወት። ይቅርታ እንግዲህ ያው ከዛ የተነሳ ነው ልነግራችሁ ነው። ሳሉም ያው ከነበረው ተፈጥሮ አደጋ የተነሳ ነው የመጣው። እሳት አደጋዎች ራሱ እነሱን ለሚከላከሉት በጣም አስቸጋሪ የሆነ እሳት ነበረ የገጠመን። የተለያየ ሀገር ነበረ እሳቱን ለማጥፋት የተረባረቡት፣ ግን እነሱ ያው የመጀመሪያውን እርግጥ በጣም ተከላክለውታል፣ አጥፍተውታል። ግን በአንዱ ፊት በአንዱ እያለ ነበረ የሚያስቸግራቸው። እነሱ በጣም ይታገላሉ። እሱም ኃይሉን በቃ እየጨመረ ነበር የመጣው በየቀኑ። ንፋሱም ደግሞ ተጨመረበትና በጣም ብዙ ንብረቶች ወደሙ፣ ከሚገባው በላይ ማለት ነው። ብዙ ቤት፣ ብዙ በቃ ይሄ ነው የማይባል ብዙ ነገሮች ወድመዋል። በአጠቃላይ በጣም በከፍተኛ ደረጃ ማለት ነው የወደመው። የሰው ልጅም ህይወት አልፏል። ስለዚህ በዛ ምክንያት ያው በጣም ከፍተኛ ርብርብ ነበረ እሳት አደጋዎች የሚያደርጉት። ግን እሳቱ ደግሞ በጣም ዳይሬክሽን እየቀየረ በጣም ነበር የሚያስቸግራቸው። የመጀመሪያውን እያጠፉት እያለ ልክ በአንዱ ሳይድ ሲያጠፉ ደግሞ ሌላ ቦታ ወላ ከኛ የነበረው ለእኛ በጣም ቅርባችን ነበረ። በቃ ሰማዩ ምናምን አይታይም ነበር። ለእኛ በጣም ከባድ ነበረ። 1 ሳምንት በላይ ትምህርት ቤት አዘግተናል። ለምን ውጭ ስትወጡ የሰዓቱ እንትን የሚለው አመዱ እንደገና ደግሞ የሆነ ብናኙ ራሱ አይኑ ይገባ ነበር። በጣም ይቆረቆር ነበር ከአይኑ የሚገባው እና ለእኛ ያው ቀርቦን ነበረ። ይህን በማይባል መልኩ በጣም ቅርብ ነበር እና ያም ሆኖ ግን ያው በእግዚአብሔር ፍቃድ ምንም ሳንል ወተናል። እግዚአብሔር ይመስገን። ሌሎች ለጠፋባቸው እግዚአብሔር መጽናናትን የሚስጣቸው፣ እነሱ ደግሞ ያው የወጣው የሚተካ ነገር እግዚአብሔር ይርዳቸው። በቃ በወጣው የሚተካ ነገር እግዚአብሔር ይስጣቸው ማለት ነው። ለሞት ደግሞ ነፍስ ይማር ነው የሚባለው። ለምንም ነገር አማራጭ የለም። እንግዲህ ምንም እናደርጋለን። የመጣው በእግዚአብሔር ነው እና እነሱ እንደዚህ እያደረጉ የለፉ ያለ ግን እሳቱ ያው ዳይሬክሽን እየቀየረ በጣም ያስቸግር ነበረ። ከኛ ለቆ የኛን ዳይሬክሽን ለቆ ወደ ሌላ ነበረ ዳይሬክሽን ቀይሮ የነበረው እና ነው በእግዚአብሔር ቸርነት፣ እግዚአብሔር ሁሉን ቻይ ነው። ኃይለኛ ዝናብ አምጥቶ ሳምንት ሰኞ ማለት ነው በጣም ይሄ ነው የማይባል መልኩ ባልታሰበ ቀን ኃይለኛ ዝናብ ዘንቦ እሳቱም ጠፍቶ ከእሳቱም አልፎ ደግሞ እንደገና እሳት የነበረበት አካባቢ ጎርፍ እንደገና ደግሞ መሬቱን አጥለቀለቀው ማለት ነው። የተቃጠለው የተጎዳውን አካባቢ መልሶ ደግሞ እሳቱም ጠፍቶ የነበረውም እሳትም በቃ አልጠፋ ብሎ ያሸነፈው እሳት ጠፍቶ
እንደገና ደግሞ አካባቢው በጎርፍ ተጥለቀለቀ ማለት ነው። ያም ሆነ ግን ያነ ሁሉ ደግሞ አልፎ እግዚአብሔር ይመስገን ሁሉ ነገር አለፈ ብለን ስንል ደግሞ አሁን ደግሞ ሌላ ነገር ተከሰተ። ያ ማለት ደግሞ በሰዓቱ ምክንያት ያው ተነግሮናል፣ ቀድሞ ነግሮናል። ነገሩ ማስክ አድርጋችሁ ውጡ፣ ጥንቃቄ አድርጉ ተብለን ነበረ። በየቦታው ወጣ ገባ ማትበል ተብሎ ነበረ። ለምን? በጣም ከባድ ስለነበረ አየሩ ተበክሎ ነበረ በሰዓቱ በቃጠሎ ምክንያት እና ስለዚህ ያው ግዴታ መውጣትን መግባትም አለ። ያው በቻልነው መውጣት ትምህርት ቤትም አለ፣ ስራም አለ። ኑሮ ያው ግዴታ ያስወጣል ያስገባል እና በዛ ምክንያት ያው ከትምህርት ቤት ልጄ ጉንፋን ተያዘ። ጉንፋን ሳይሆን የሆነ ጉንፋን ይመስላል ግን እንደ ኮቪድ ነገር ነው በሽታው። ያው ግን የመጣው ከሰዓቱ አደጋው የተነሳ ነው። ከሰዓቱ አደጋ በኋላ ነው። በዛ የተነሳ ነው። አየሩ ስለተበከለ በጣም ተበክሎ ነበር አየሩ። ምን ነገርም ሰማይንም መሬትንም ማየት አንችልም የነበረ በጣም ነበር የተሸፈነው በቃጠሎ ጭሱ ምክንያት ማለት ነው። እና በዛ ምክንያት ያው ስለተበከለ ከትምህርት ቤት ልጄ አመጣ። እዛ አንድ ሳምንት ከምናምን ነው እሱን ያመመው። ይቅርታ ያው ምግብ አይበላም። በጣም ኃይለኛ ሄዴክ አለው፣ ኃይለኛ ፊቨር አለው። ከፊቨሩ ከሙቀቱ ብዛት ከንፈሩ ተሰነጣጥቆ ነበረ። በጣም ነበረው ይሄ ስንጥቅጥቅ ያለበት። ይጠጣል፣ ምግብ አይበላም። ውሃ ብቻ ነበር የሚታየው፣ ውሃ ነበረ እንጂ ምግብ አይበላም ነበረ። እዛ አንድ ሳምንት 5 ቀን ሲቆይበት በቃ ፈርቼ ልጄን ወደ ኢመርጀንሲ ነበረ ይዤ ሄድኩኝ። በዛን ቀን ሲሄድ ባለቤት ስራ ነበረ፣ ሌላ ሰው ማንም አልነበረም ከጎኔ። እና የታመመው ልጄ ነበረ ወደ ኢመርጀንሲ የምንሄደው እና እየሄድኩ ያለ ግን ይሆን ልደርስ 1-2 ደቂቃ ሲቀር ማለት ነው ሊገባ ልጄ አፍንጫዬን በላኝ አቃጠለኝ አለ። ዙሪያውን ነበር የሚያቃጥል፣ አቃጠለኝ በላኛል። እና ልክ ከመኪናው በቃ ወዲያውኑ የሆነ የስጋ ቁራጭ የሚመስል ነገር ይሄ የረጋ ደም ማለት ነው። የረጋ ደም ልክ የስጋ ቁራጭ ነው የሚመስለው እና በቃ በአፍንጫው ልክ በቃ ላል በጣም ደም ወጣው። ከደም ከወጣ በኋላ ግን እየተቆረጠ ነበር ደግሞ በአፍንጫው የወጣው እና በጣም ነበር ያስደነገጠኝ። ከባድ ነበረ በዛን ሰዓት። ለምን ከመኪናው የታመመው ልጄና እኔ ብቻ ነበርኩኝ። ያው ማለት ደህና ነው በቃ እኔ ሄደኩን ነው እንጂ አላሰብኩም የነበረ ከቤትም እያለ ደህና ስለነበር ማለት ነው። እዛ በኋላ ይሄ ነገር ስላለ ገባን። ኢመርጀንሲ ደግሞ ነው የወሰድኩት። ኢመርጀንሲ ወስደው በቃ ያው በጣም ሞልቷል። በቃ መንቀሳቀስ አይችልም። ኢመርጀንሲ ደግሞ ያው ስሙ ኢመርጀንሲ ነው እንጂ ምንም በቃ ቶሎ የሚደርስ ነገር አይደለም። ሙሉ ቀን ነው። እዛ ገባችሁ ሙሉ ቀን ነው። ሁሉም ታማሚ ነው። ይመጣል በቃ ይደረደራል ሰው እየመጣ እና የተለያየ ሲምፕተም ነው ያለው። የልጄ ቱርኪያም ነበረው መጀመሪያ ከመሄዱ በፊት። ስለዚህ በቃ ገባን። በቃ ምንም መንቀሳቀሻ የለም። እኔ ደሙን ካዩ ወዲያ አስገቡልኝ ያልነበር አስቤ የነበረው አልተቻለም። ለምን? ከሱም የባሰም ስላለ ማለት ነው። እዛ በቃ ልክ አሁን ደግሞ በቃ ተሰራ እየጠብኩ ያለ ተመዝገቡን ነገር ጨሰቁጭ እያለ አሁንም በላኝ አፍንጫ ማሚ እንውጣ ወደ ውጭ አለኝ እና አፍንጫዬን በላኝ አፈነኝ አለኝ። ይዤው ወጣሁ ማለት ነው። እዛ ይዤው ወጣሁ በቃ ይዤው ይቅርታ ትንትን ያስብለኛል በጣም ይቅርታና ይዤው ወጣሁ። ይዤው ወጥቼ ደግሞ ትንሽ እንደቆየ በቃ አሁንም ተመልሰን በቃ ትንሽ ቆየና መልሼ ደግሞ ልግባ ላይ ገባን። ስንገባ ግን አሁንም ነሰረው ማለት ነው። ነሰረው እዛ ግን ሁለተኛ አሁን ነሰረው በቃ ስላቸው በቃ ተሎ ህፃም ስለሆነ ተሎ አስገቡት ማለት ነው። ወደ ውስጥ አስገብተው አዩት ምናምን እና ዶክተሯ ስታየው በቃ ይሄ ምንም ማድረግ የማይቻል ነው፣ እናንተ ናችሁ ጥንቃቄ የምታደርጉት። ስለምን አሁን የመጣ በእሳት ቃጠሎ ምክንያት የመጣ ነው ይሄ ነገርና ከሱ ጋር አሁን የሶስተኛ ጊዜ ነው እንደዚህ ማየዋለች። ይሄ ሶስተኛ ጊዜ ነው አለችኝ። ሶስተኛ ሰው ነው ለእኔ። ትናንትም ነበረ ዛሬም እንደዚህ እና ምንም በሽታ የለባቸውም። ግን ከሰዓቱ በቃጠሎ ምክንያት የመጣ ልክ አየሩ ስለተበከለ ብቻ የመጣ ነገር ነው እንጂ ሌላ ምንም ችግር የለበትም አለችኝ። በቃ አንቺ አሁን ማድረግ ያለብሽ ውሃ ነገር ፈሳሽ ነገር ተልተሎ እንጠጣ ማድረግ እና ቀዝቃዛ ነገር ልክ ደሙ እንድረጋጋለት ማለት ነው የምታደርጊው እንጂ ለምን ማታደርጊ ማለች። በቃ ተመልሰን መጣን። እዛ በኋላ ያው ምግብ አይበላም ምን አይልም። ያው ምንም በቃ ተስፋ ቆርጬ ምንም ነገር ማድረግ እንደማልችል እግዚአብሔር ውጭ ዝም ብዬ ቁጭ አልኩ። ግን እግዚአብሔር ይመስገን ያው ካደራደር ተሻለ ማለት ነው። እዛ ሌላው ልጅ ደግሞ ያዘው። አሁንም እሱ እንደዚህ እሱ
ሄደኩ በቃ ለሁላችን ነው ሄደኩ። የታዘ በሙሉ ሄደክ አለበት፣ ፊቨር አለበት። ከንፈር መሰንጣጠቅ ምናምን አለ። በቃ እሱ ማለት ኮመን ነው። ለምን ከንፈራችን ስለሚደርቅ ማለት ነው። በጣም ሙቀቱ ሀይ ስለሆነ ሁላችንም ይሄ ይደርቅብናል፣ ስለጠቃል እና እዛ በቃ አሁንም እሱም ልጅም ሌላውም ደግሞ እንደተያዘ እሱም እንደዛ ነው። በቃ ምግብ የሚባል ነገር ማንም ሰው አይታየውም። ብላችሁ አይናችሁን ከድላችሁ መተኛት ብቻ ነው የሚያሰኛችሁ። እሱ ነው ሰው እንዲያወራ ምናምን አትፈልጉም። እና እንደዛ እያለ ልክ ሌሎችን ውዶችን አንዳንድ ቀን አድርጎ አደረሰ። እዛ ደግሞ ይህን ነበር ተራው። እዛ በእኔ ተራ በቃ ያዘኝ በቃ እልም ምን ያደረገኝና በቃ ምን ልበላችሁ፣ ሙቀቱ ምግብ ምናምን ስለማትበሉ ከሙቀቱ ጋር ሰውነታችሁ በአንዴ አመት ታማችሁ ነው የሚያስመስላችሁ። ድክም ነው የሚያደርገው። በቃ የልጅን ስቃይ ነው ያየሁለት ማለት ነው። ምን አይነት ስቃይ እንደነበረ ልጅ ብላ አስጨንቀኝ የነበረው ብላ ጠጣ ስለነበረው አፒታይት መዝጋቱ ያን ያህል ነው። እና ሳምንት አልፎኛል ከያዘኝ። ደህና ሁሉ ነገር ለቆኛል። ደህና እግዚአብሔር ይመስገን። ሽታ የሚባልን አሁን መስተል የለም። በቃ ሁሉ ነገር የለም። እና አሁን እኔ ምንድነው እኔ ብን ላይ የሚታየው ነገር ሁሉ ነገር ለቆኝ እግዚአብሔር ይመስገን። አሁን ያን ሄዴ ሁሉ ነገር ለቆኛል እግዚአብሔር ይመስገን። ያንን ለቆኝ ግን አሁን ምንድነው እኔ ያለው ችግር ሳልነር መሆን ደረቅ ሳል በቃ መጨረሻ ላይ ደግሞ ምን መጣብኝ፣ ልጅም እዛ ነበረ ደረቅ ሳል ነበር መጨረሻ ላይ የለቀበት እና አሁን ደግሞ ለኔም ደረቅ ሳል ነው እንደምታዩኝ። አሁን በቃ ለማውራት እንኳን አላስወራኛል ነው ትን የሚለኛል። እና የመጨረሻው ደግሞ ይሄ ነው። በቃ ያው ሁሉ ስቃይ ያሳልፋችሁ አስቸጋሪው ፓርቲ ነው ትን የሚላችሁ። እና አሁን እግዚአብሔር ይመስገን ሰውነት በጣም ይቆራርጣል። ክም ቆርጠጥ ነው የሚያደርጋችሁ። የእናንተ አይመስላችሁ መሸከማችሁም ሰውነታችሁን። አሁን እሱ ደግሞ እኔ ትንሽ እየተሰበሰበልኝ እየመጣ እያለ ግን ሳል ደግሞ አሁን በቃ እንደዚህ ማስተኛኝም እንደተቀምጨም በቃ ትን የሚል ነገር ነው ደግሞ ወደ መጨረሻ የመጣውና ምን ለማለት ፈልጌ ነው። አሁን ከኔም አልፎ ባለቤቴ ተይዞ ሶፋን ተኝቷል፣ ከጎኔ ነው ያለ በቃ ተኝቶ። እና ዋናው የመጣውበት ምክንያት ለጥንቃቄ በቃ ከትምህርት ቤት ውጭ ወይም ደግሞ ከቤተክርስቲያን ውጭ ባለው ያላስፈላጊ ያልሆነ ቦታ ላይ ልጆችን ዘንድ ባንወጣ፣ እኛም የትም ቦታ እንደፈለግን ባንወጣ ባንገባ አላርለ ያልተያዙ ሰዎች በተለይ ኤልኤ ካሊፎርኒያ የምትኖሩ ሰዎች ጥንቃቄ እንድታደርጉ ፈልጌ ነው። ህፃናቶች በተለይ ህፃናቶች ይዟቸው፣ ትናንሾች ማለት ነው፣ ምንም ነገር ትኩስ የማይቀምጡት ይዟቸው አይደለም። እግዚአብሔር አምላክ ቸር ነው፣ ግን ለነሱ በጣም ከባድ ነው የሚሆነው። እንኳን ለነሱ ለእኛ እንዴት እንዳደከምን የምታዩት ነው። በጣም ነው የሚያደክመው፣ ይሰብራል። ደግሞ ለህፃናት እንግዲህ አስቡት ከዚህ በላይ ምን እንደሚያደርግና እኔ ሁለት ልጆች በጣም የመጨረሻ በቃላል የሆነ እድሜ ልክ ታሞ የኖሩ ነው የሚመስሉት። በጣም አመድ ነው የሚያሳንስባችሁ። በቃ ሰውነታችሁ ሄኖ አይባልም፣ ድክም ነው የሚያደርገው። ስለዚህ ስለ ምግብ ስለማያስበላ ማለት ነው። እና በቻላችሁት መጠን የትም ቦታ ልጆችን ባትወስዷቸው፣ ከትምህርት ቤት ውጭ ማለት ነው። ትምህርት ቤት ግዴታ ነው። ከትምህርት ቤት ውጭ ባለው ግን የትም ቦታ ባይወሰዱ እነዚህ ልጆች ጥንቃቄ ብናደርግ ለማለት ነው። የጥንቃቄ መልዕክት ነው። በላ ቪዲዮ መገናኘት ያብቃል። መልካም ጊዜ፣ መልካም ቆይታ ባይ